عليكم السلام قاشين ديتنا ودنانو توي دهنا ناتشو دهنان الحمد لله دهنا ناتشو دهنان أباتي ديتنا ترسو دنانوت ايو كيدا جمرو ولو كتامن كنو يالله أيوة أسرامت آمتنو يهيدج أسراندو آمتنو يهيدج ايو كيدا ودي كتامن كنو يالله بالله لا الله بلاچو لا الله بلاچو قالنا ماتا يالكسكنو أيوة أباتي من الدرش من الوالش على القاتم عندك أنا لا يواتم الناس أباتوشي ناتوشي لا لا بلاك لجوتشي تبابر يعلم لجوتش ولاكتو لجاتو تبابرتو ينور يو لجينا تشي دهنا الدرش دهنا والش على القاتم يعلم لجي هلم يتوبيا لجي هلم باملاكاتشو الله يتبابراችሁ الله يتبابراችሁ መናገርም አትችልም ልቤን ትክክል አይደለም ያለሻል እያለቀስኩ ነው እኮ እያለቀስኩ ነው 11 አመት ነው ይኸው ከተኛው ነው ያለው እያለቀስኩ ነው ሰላም ያለኝ ነገር ጨርሼ ይኸው በሷ ነገር በራሴ ነገር ሲታገል ዘመድ አዝማድ የሆነው አይዞት አባቴ አይዞት ኢንሻአላህ ሁሉ ነገር ተስተካክሎ በቅርቡ ወደ እርሶ የምትመጣ ይሆናል አላህ ይርዳችሁ እሺ ጀዛችሁ በአላህ ቦታ አንሱት አሜን ጀዛችሁ በአላህ ቦታ ሂዳያው ይስጣችሁ ሁሉም ነገር ይሳካላችሁ አሜን አላሁ አክበር ዱዓ አድርጉ ፋዘር በቃ ያው እንግዲህ ብዙ ሰው ነው ቁጭ ብሎ እርሶን እየሰማ ያለው ያው ሁሉም ሰው እርሶን ለመርዳት የእርሶን ልጅ ለመርዳት ነው እዚህ የተሰበሰበው ሙስሊም ክርስቲያን ሳይል ሁሉም ነው ተሰብስበው ከዓለም ነው እየሰማ ወደ 14000 ሰው ነው እየሰማው ያለው እንግዲህ እናንተም በዱዓ አግዙን እዚህ ያለ ኢትዮጵያ ህዝብም ተባብሮ ይሄን ነገር ለማሳካት ይጥራል አብሽሩ ጋሺ እርሶ የህክምና ሁኔታስ እንዴት ነው ህክምና እየተከታተሉ ነው ህክምና ይከታተላሉ እርሶ ህክምና አይዞት እሺ ኢንሻአላህ ለሚያህክምናም ለሚያስፈልጉትም ነገር ኢንሻአላህ ሁሉም ወንድሞች ከርሶ ጋር አሉ እሺ ጋሺ አንድ ጥያቄ አለ እህታችን ወይም ልጃችሁ እንድትረዳ የከፈታችሁት አካውንት አለ ባንክ አካውንት አለ በዛ ብር እንዲገባ ከፍታችኋል ዓለም በጠቅላላ እንድትረዱኝ አመለክታለሁ እንድትረዱኝ ልጄን አድኑልኝ በሰው ሀገር ያለሽ ለዓለም ሀገር ይገባ እቺን ልጄን ከምትገደለው እርዱኝ አድኑልኝ ባላህ ስም ጠይቃቸዋለሁ እንድትረዱኝ አሳስባለሁ ባላህ ስም ጠይቃቸዋለሁ ልጄን አድኑልኝ አይዞት እናቴ አመሰግናለሁ የዓለም ልጆች ኢትዮጵያ ሁሉ ሙስሊም ክርስቲያን ሳይል ማንኛውም ሰው እኔ እንዲረዳኝ እፈልጋለሁ ልጄን እንድታድኑልኝ እፈልጋለሁ አድኑልኝ እባካችሁ ኢትዮጵያ አሚራ ፋሲካ እንትኑ ሚውት አድርጋት እዚህ ላይ ላይፍ ላይ ሚውት አድርጋት ሴት ወንድ ሳይል ማንኛውም ሰው ልጄን ሊያድንልኝ እፈልጋለሁ ሴት ወንድ ሳይል ልጄ ከሄደች ቀን ጀምሮ ወጪ እንጂ ገቢ ነገር የለኝም ልጄን አድኑልኝ እባካችሁ ባላህ ስም ጠይቃለሁ ቪዲዮ ካሰራ የፋሲካ ነው ምን ጥቅም የለውም ልጄን አድኑልኝ እባካችሁ ማማ ሴት ወንድ ሳይል እርዱኝ አላህ ይርዳችሁ እናቴ አቤት አይዞት እሺ አላህ አለ
አሁን ግን ማን ነው እናንተንስ እየረዳ ያለውስ እያገዛችሁ ያለው? እሷን ልትረዳችሁ ከሆነ ማን ነው በብርም በእህልም በምንም ባለው ነገር እየረዳችሁ ያለውስ? የኖሯችሁ ሁኔታስ ምን አይነት ነው ያለው ሁኔታ? እስኪ እንዲም ባለም ነገር በዘመድ አዝማድም በቤተሰባችንም ብርታት ነው ያለ ነው። ይሄን አይዟችሁ ልጃችሁ ትመጣለች እያሉን እያበራራቱን ነው ያለ ነው። ምንም ነገር የለንም። ንብረት ጨርሰናል። ቋሚ ገቢ የላችሁም ማለት ነው? በቋሚ ገቢ የላችሁም? የለንም። ምንም ገቢ ነገር የለንም። አባትየዋ ደግሞ ያው ከሄደች ቀን ጀምሮ አእምሯቸው ትክክል አይደለም። በሷ በማልቀስ ቀን ማታ በማልቀስ አእምሯቸው ተጨናንቀው ነው ያሉት አባቷ ማለት ነው። አይዞት ማማ አይዞት ኢንሻአላህ። አባትየው እሺ ያሉ ጋሽ ያሉ አጠገቦት እስኪ እሳቸው እንደው ትንሽ ማለት የሚፈልጉት ነገር ካለና አይዞት ማማ። እሺ የኢትዮጵያ ሕዝብ ሁሉ እዚህ ቆሞ እርሶን ለመርዳት ከአላህ ቀጥሎ አለ፣ ፈጣሪም አለ። የኢትዮጵያ ሕዝብ ሁሉ ቆሟል ከእርሶ ጋር። አይዞት እሺ። በቅርቡ ለአይን ትታያላችሁ በአላህ ፍቃድ። አብሽሩ ኢንሻአላህ ኢንሻአላህ ኢንሻአላህ። አላህ ያቆይልን፣ አላህ ይጠብቅልን እናንተን። አሚን አሚን። አላህ ይጠብቅልን። ጋሼን እስኪ ያቀርቡልን አንዴ። እሺ እስከላችሁ። አዎ እሺ። ሰላም አለይኩም። መረጃ ደረሰን እኛ ግለሰብ። ከዛ እኛ ክትትል አድርገን ኤምባሲዎችም አንዳንድ አካላትም ተወካዮቿን በጋራ በመሆን ይግባኝ ተጠይቆ ከሞት ፍርድ ወደ 2 ሚሊዮን ሪያል የሳውዲ ሪያል እንድትከፍል ተወሰነባት ማለት ነው። ፍርድ ቤቱን የወሰነው የሳውዲ ፍርድ ቤቱን የወሰነው እና ይህ ውሳኔ ደግሞ ገንዘቡ ይከፈል የተባለው ውሳኔ ከወጣለት ጀምሮ 1 አመት ውስጥ ነበረ የሚለው መረጃው። እኛ ጋር ግን ምክንያቱ ባላወቀንበት ሁኔታ ላይ ሰነድ በወቅቱ በእጃችን አልገባም። በጊዜ ለመንቀሳቀስ አልቻልንም ማለት ነው። በቅርብ ጊዜ አግኝታችኋታል? በቅርብ ጊዜ አውርታችኋታል? አዎ አግኝተናታል። ወደ ገንዘብ እንደተለወጠላት እሷም ነው የነገረችን። እንዲሁም በኋላ ክትትል ተደርጎ መረጃ ማግኘት ቻለን እኛ ይሄ ውሳኔ እንደመጣ ማለት ነው። እዛ በዋናነት ጉዳዩን የሚከታተለው ማን ነው ከእናንተ በተጨማሪ? ከኛ በተጨማሪ ያው ተወካይ አለን። የኛ አካባቢ ሰው ነው በሚል መረጃ አግኝተን እሱ ውክልና ወላጆቹ አማካኝነት ውክልና ሰጠነው። ክትትል አድርጎ እሱ ታክሎበት ነው። ቅድም ይግባኝ ተጠይቆ ያልኳችሁ እሱም ታክሎበት ነው። እሱ እየመራው ነው ወደ ገንዘብ ፍርድ እንዲወሰን ያደረገው። የወረቀቶቹ ኮፒዎች አሏችሁ እናንተ የተፈረደባት ያለውን የክሱን የመሳሰሉት ነገሮች? ሁሉም መረጃዎች አሉ ነው። እኛም ይሄ ነገር እንዲጣራ ጠይቀናል። የጠየቅንበትን ምላሽ አግኝተናል። ሁሉም መረጃዎች በእጃችን ናቸው። ከቀበሌ ከተማ አስተዳደርም ከውጭ ጉዳይ ሚኒስቴር ከኤምባሲን ጭምር በእጃችን አለ። በጣም ጥሩ። በዚህ በውጭ ጉዳይስ ያጣራችሁት ነገር ነበረ? ለማናገር የሞከራችሁት ነገር አለ በውጭ ጉዳይ ሚኒስቴር? አናግረናል። ምንድን ያላችሁ? ያናገርነው ምንድን ነው ይሄ መረጃ ሲመጣለን በ1 አመት ውስጥ 2 ሚሊዮን የሳውዲ ሪያል ትክፈል ተብሎ የፍርድ ቤት አካውንት ነው ተብሎ ሲመጣለን እንዴት ይሄን ሊወሰን ቻለ? ምን ያክል ትክክለኛነቱ ምን ያክል ተረጋግጧል የሚል ቅሬታ እኛ ለውጭ ጉዳይ ሚኒስቴር ጠየቅንና ውጭ ጉዳይ ሚኒስቴር ደግሞ በጠየቅነው መሰረት ለኤምባሲ አጣርቶ ምላሽ አግኝቷል። በኤምባሲ በኩል ውጭ ጉዳይ ምላሽ አግኝቷል። ያንን ምላሽ ደግሞ ለእኛ ለቤተሰብ አሳውቆናል። አሁን ስንት ጊዜ ይቀረዋል ማለት ነው ተፈጻሚ ለመሆን? በቃ አሁን 4 ወር አካባቢ ነው የሚቀረው። ያው በእኛ የሰማነው ሸዋል 2 እንደሚጠናቀቅ ነው በእኛ መረጃው ያለን። ኢንሻአላህ አይዟችሁ። ከዛ በፊት ኢንሻአላህ አላህ በአንድ ሌሊት ብዙ ነገሮችን ሊቀይር ይችላል። በዚህ አጋጣሚ እንደመሆነ መጠን እህትህ ነች በዚህ ጉዳይ ውስጥ ያለችው እና የምታስተላልፍላቸው እዚህ ከ11,000 ሰው በላይ ያየህ ነው።
እየሰማ ነው። ለመርዳት በጎ ቅን ልብ ይዘው መጥተዋልና ትለው የምታስተላልፈው የምትጠይቀው የምትማጸነው ነገር ካለ? እሺ ይህን እድል ማግኘቴ በጣም ደስ ይለኛል። አመሰግናችኋለሁ። እኔ ለእህቴ ማስተላለፍ የምፈልገው መልእክት ምንድን ነው? በመላው ዓለም ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ የሰው ልጅ በሆነ ሁሉ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይለይ እህታችንን በዚህ በአጭር ቀናት እንዳትገደልብን ሁሉም የቻለውን አስተዋጽኦ እንዲያደርግ የእጁን እንዲዘረጋለን አህለል ኃይሎች እንዲገኙልን እንዲጋብዙልን በማድረግ እንዲሁም ሁሉም የቻለውን ርብርብ አድርጎ እህታችንን በሰይፍ እንዳትቀላብን ሁሉም ጥረት ያድርግልን። እናትና አባት ይኸው ነጋ ጠባ የደም እንባ ነው የሚያለቅሱት። ምንም በቃ ሰላም የለንም። የሰላማዊ ኑሮ ከኖርን ያው 10 ዓመታችን 12ኛ ዓመታችን ሊሆን ነው አሁን እና አደራችሁ በምታምኑት ፈጣሪ ስም በአላህ ስም የሚባችሁ ሁሉም ኢትዮጵያውያን መላው ዓለም የሚገኝ ህዝብ ሁሉ ለዚች ልጃችን አስተዋጽኦ እንዲያበረክትልን በፈጣሪ ስም እንለምናችኋለን። እስኪ ሳሪ ሞቤል ማስተር አብነትም ቢገቡ ጥሩ ያወራሉ። ማውራታቸው አይቀርም፣ ግን እነሱ መጠየቅ የሚፈልጉት ጥያቄ ካለ ወንድም እናትና አባትን ማቅረብ ትችላለህ? ወደኛ ሞራ አማርኛ መናገር የሚችሉት የለችም። ፋሲካ የለችም። ፋሲካ የለችም። አቦሜራ አጣዋት ወይ? አንድ ቁጥር ጻፊ ፋሲካ፣ ተደጋግመሽ አንድ ቁጥር ጻፊ እስኪ። ከነጭራሹ የለችም። ኔቷ ነው ወይ ወታ እንደገና ትግባ። ቪዲዮውን አንድ ደጋግመህ ንገራት። አንድ ቁጥርን ደጋግመህ አሁን ገባቸው። አድሚኖች ኮሜንት ለምትሰጥላቸው እንትን እሷን ለማግኘት ፈልገው ኔትወርኳ በጣም ደካማ ነው። ፋሲካ ገብተሻል፣ ግን ያው ቆይ ወዲያው አይከፈትም። ትንሽ ቆይ ቅድም እንደዛ ነበር። እስከዛ ድረስ በድምጽ ታውራ። ፋሲካ እስኪ እናት አባታቸው እስኪ በድምጽ እስከዛ ድረስ ያለውን ነገር እስኪ አባት ሊሆናል መጀመሪያ እና ያሉትን ነገር ለኢትዮጵያ ሕዝብ ማለት የሚፈልጉት ነገር ካለ እሺ፣ በቪዲዮ መክፈት ይችላል። ቪዲዮ ክፈች እስኪ ፋሲካ። እንዲህ ብሏታል። ፖር ኔትወርክ ነው። ሚዩት አድርግ። በዚህ እሱ ችግር የለም። እዚህኛ እናረጋታለን። ሚዩት ፋሲካ አቤት፣ እየሰማሁ ነው። እሺ፣ ሰማሁ ነው። ይኸው እናትየው ስጥስጣቸው ተቀበሉ። ማየ አውሯቸው ያለው ነገር ብዙ እህቶች ወንድሞች አሉ። ሰላም አለይኩም። እኔ የሌላ ሰው እናት ነኝ። ስለዚህ ልጄን አሁን የለም ሄደችበት ቀን ጀምሮ እኔን ለውጣለሁ ብላ ነበር። ሄደች በ5 ወሯ እስር ቤት ገብታለች። አሁን የሞት ፍርድ ፈርዶባታል። በመላ ኢትዮጵያ
ዓለም በጠቅላላ እንድትረዱኝ አመለክታለሁ። እንድትረዱኝ ልጄን አድኑልኝ። በሰው ሀገር ያለች ለዓለም ሀገር ይገባ ልጄን ከምትገደለው እርዱኝ፣ አድኑልኝ። ባላህ ስም ጠይቃቸዋለሁ። እንድትረዱኝ አሳስባለሁ። ባላህ ስም ጠይቃቸዋለሁ። ልጄን አድኑልኝ፣ አድኑልኝ። አይዞሽ እናቴ። አመሰግናለሁ። የዓለም ልጆች ኢትዮጵያ ሁሉ ሙስሊም ክርስቲያን ሳይል ማንኛውም ሰው እኔ እንዲረዳኝ እፈልጋለሁ። ልጄን እንድታድንልኝ እፈልጋለሁ። አድኑልኝ፣ አድኑልኝ እባካችሁ ኢትዮጵያ። አሚራ ፋሲካ እንትኑ ሚውት አድርጋት። እዚህ ላይ ላይፍ ላይ ሚውት አድርጋት። ሴት ወንድ ሳይል ማንኛውም ሰው ልጄን ሊያድንልኝ እፈልጋለሁ። ሴት ወንድ ሳይል ልጄ ከሄደች ቀን ጀምሮ ወጪ እንጂ ገቢ ነገር የለኝም። ልጄን አድኑልኝ እባካችሁ፣ እባካችሁ ባላህ ስም ጠይቃለሁ። ቪዲዮ ካልሰራ የፋሲካ ነው ምን ጥቅም የለውም። ልጄን አድኑልኝ እባካችሁ፣ እባካችሁ ማማ ሴት ወንድ ሳይል እርዱኝ። አላህ ይርዳችሁ። እናቴ አቤት። አይዞት እሺ፣ አላህ አለ። አሁን ግን ማን ነው እናንተንስ እየረዳ ያለውስ እያገዛችሁ ያለው? እሷን ልትረዳችሁ ከሆነ ማን ነው በብርም በእህልም በምንም ባለው ነገር እየረዳችሁ ያለውስ? የኖሯችሁ ሁኔታስ ምን አይነት ነው ያለው ሁኔታ? እስኪ እንዲም ባለም ነገር በዘመድ አዝማድም በቤተሰባችንም ብርታት ነው ያለ ነው። ይሄንን አይዟችሁ ልጃችሁ ትመጣለች እያሉን እያበራራቱን ነው ያለ ነው። ምንም ነገር የለንም። ንብረት ጨርሰናል። ቋሚ ገቢ የላችሁም ማለት ነው? በቋሚ ገቢ የላችሁም? የለንም። ምንም ገቢ ነገር የለንም። አባትየዋ ደግሞ ያው ከሄደች ቀን ጀምሮ አይምሯቸው ትክክል አይደለም። በሷ በማልቀስ ቀን ማታ በማልቀስ አይምሯቸው ተጨናንቀው ነው ያሉት፣ አባቷ ማለት ነው። አይዞት ማማ አይዞት፣ ኢንሻአላህ። አባትየው እሺ ያሉ ጋሽ ያሉ አጠገቦት፣ እስኪ እሳቸው እንደው ትንሽ ማለት የሚፈልጉት ነገር ካለና አይዞት ማማ። እሺ የኢትዮጵያ ሕዝብ ሁሉ እዚህ ቆሞ እርሶን ለመርዳት ከአላህ ቀጥሎ አለ፣ ፈጣሪም አለ። የኢትዮጵያ ሕዝብ ሁሉ ቆሟል ከእርሶ ጋር። አይዞት እሺ። በቅርቡ ለአይን ትታያላችሁ በአላህ ፍቃድ። አብሽሩ ኢንሻአላህ፣ ኢንሻአላህ፣ ኢንሻአላህ። አላህ ያቆይልን፣ አላህ ይጠብቅልን እናንተን። አሚን አሚን። አላህ ይጠብቅልን። ጋሼን እስኪ ያቀርቡልን አንዴ። እሺ እስላችሁ። አዎ እሺ። ሰላም አለይኩም። ወአለይኩም ሰላም። ጋሼ እንዴት ነው? ደህና ኖት ወይ? ደህና ናችሁ? ደህና ነን አልሐምዱሊላህ። ደህና ናችሁ? ደህና ነን አባቴ። እንዴት ነው እርሶ? ደህና ኖት? ይኸው ከሂደት ጀምሮ ሁሉ ከታመምኩ ነው ያለሁት። 10 ዓመት ነው የሄደች። 11 ዓመት ነው የሄደች። ይኸው ከሄደች ወዲህ ከታመምኩ ነው ያለው። ለአላህ ቢላችሁ ቀንና ማታ እያለቅስኩ ነው። አይዞሽ አባቴ። ምን አደርሽ ምን ዋልሽ አላልኳትም። አንድ ቀን አላየኋትም። አባቶች እናቶች ለአላህ ብላችሁ ልጆች ተባበሩ። የዓለም ልጆች ሁላችሁ ልጃችሁ ተባብራችሁ ይኑር። ይኸው ልጄን አጥቼ ደህና አደርሽ ደህና ዋልሽ አላልኳትም። የዓለም ልጅ ሁሉም ኢትዮጵያ ልጅ ሁሉም በአምላካችሁ አላህ ይተባበራችሁ። መናገርም አትችልም። ልቤን ትክክል አይደለም።
ያለቅሳል። እያለቀስኩ ነው እኮ እያለቀስኩ ነው። 11 ዓመት ነው ይኸው ከተኛው ነው ያለው። እያለቀስኩ ነው። ስራ አልሰራም። ያለኝ ነገር ጨርሼ ይኸው በሷ ነገር በራሴ ነገር ሲታገል ዘመድ አዝማድ ይኸው ነው። አይዞት አባቴ አይዞት። ኢንሻአላህ ሁሉ ነገር ተስተካክሎ በቅርቡ ወደ እርሶ የምትመጣ ይሆናል። አላህ ይርዳችሁ። ጀዛችሁ በአላህ ቦታ አንሱት። አሚን። ጀዛችሁ በአላህ ቦታ ሂዳያውን ይስጣችሁ። ሁሉም ነገር ይሳካላችሁ። አሚን። አላሁ መሰል ዱዓ አድርጉ ፋዘር። በቃ ያው እንግዲህ ብዙ ሰው ነው ቁጭ ብሎ እርሶን እየሰማ ያለው። ያው ሁሉም ሰው እርሶን ለመርዳት የእርሶን ልጅ ለመርዳት ነው እዚህ የተሰበሰበው። ሙስሊም ክርስቲያን ሳይል ሁሉም ነው ተሰብስቦ ከዓለም ነው እየሰማ ወደ 14000 ሰው ነው እየሰማሁት ያለው። እንግዲህ እናንተም በዱዓ አግዙን። እዚህ ያለ ኢትዮጵያ ሕዝብም ተባብሮ ይሄን ነገር ለማሳካት ይጥራል። አብሽሩ። ጋሼ እርሶ የህክምና ሁኔታስ እንዴት ነው? ህክምና እየተከታተሉ ነው? ህክምና ይከታተላሉ እርሶ? ህክምና አይዞት። እሺ ኢንሻአላህ ህክምናም ለሚያስፈልጉትም ነገር ኢንሻአላህ ሁሉም ወንድሞች ከእርሶ ጋር አሉ። እሺ ጋሼ አንድ ጥያቄ አለ። እህታችን ወይም ልጃችሁ እንድትረዳ የከፈታችሁት አካውንት አለ፣ ባንክ አካውንት አለ፣ በዛ ብር እንዲገባ ከፍታችኋል? አይመኒታ ወይዬ ፋሲካ አባቷ እያለቀሱም ስለሆነ ማውራት አልቻሉም እና እስኪ ንገሪኝ። ምናልባት አካውንቱ ከወንድሟ ጋር ታወራለህ? እሺ አካውንት አለ። እሺ ተከፍቷል አካውንት በዛ አካውንት እኔ የለቀኩትም አለ፣ ቴሌግራም ግሩፕም እየተለቀቀ አለ፣ ዋትስአፕ ግሩፕም እየተለቀቀ አለ። ብዙ ሰዎችም ሼር አድርገውታል። አካውንቱ በአባቷ በእናቷ እና በወንድሟ ነው የተከፈተው። በሶስት ሰው ነው የተከፈተው። ስለዚህ እሺ ወንድሟ ይግባና ያው ለማረጋገጥ አካውንቱን እንስራው። አሁን እዚህ ይለጠፍ ወይ እንዴት ነው? ቆይ አንዴ ሙቤ ወንድሟ ይምጣና እንትን ይበል እሱ ይናገር። እሺ አቡ አሚራ አሲያ መጥቻለሁ አስገባኝ እያለች ነው። እሺ መርሐባሽ ወንድሜ እንዴት ነው? አካውንቱ በተመለከተ ማለት ነው። መርሐባ ዋናነት እኛ ታርጌት አድርገን የምነሳው ልጃችን ምድንበት ዋናው የሳውዲው አካውንት የሚሞላበት መንገድ ነው። አሁን እኛ በቃ ሰላም ያሳጣን። አካውንቱ በስንት ሰው ስም ነው የተከፈተው? የሀገር ውስጡ እኛውን እነዚህን እኛን ለመርዳት ካልሆነ በስተቀር በግል ለመርዳት ካልሆነ በስተቀር ሙሉ ለሙሉ እኛ የምንፈልገው የሳውዲው አካውንት ሞልቶ ልጃችን የምትወጣበት መንገድ ብቻ ነው እና የሀገር ውስጡ ደግሞ በእኔ በአባቴና በእናቴ የተከፈተ ነው። በሶስታችሁ ስም ነው የተከፈተው? በሶስታችን ነው የተከፈተው። ሳውዲ ያለውስ በስንት ሰው ስም ነው? በሶስት ኮሜንቱ ከፈቱት። አሲያ ካለሽ ጋዝ ተላኪ እንዳስገባሽ ማለት ነው። እስካሁን እያየውሽ አይደለም። ሚያለቅስ ኢሞጂ አትላኩ እባካችሁን ሚያለቅስ ኢሞጂ አትላኩ፣ ጥሩ አይደለምና። ስለዚህ ኮፒ ሊንክ አድርጎ ትንሽ ስልክ በመሀል ገብቶበት ነው ማሚራ ይመለሳል። ቻል በመሀል ያው ብሬክስም ሌሎችም ማስተላለፍ ማስተርም የምትናገሩት ነገር ካለ እነሱ እስከሚመጡ መልእክታችሁ ማስተላለፍ ትችላላችሁ።